ተቃጠልኩኝ። አይዞሽ ቀስ በይ ተቃጠልኩኝ። እንዲሁን በቃ ካልሆነ ይቅር ንፋስ አራቢ ያንቺ ተቃጠላችሁኝ። ነው መድረቅ አለበት ናንቲ ያቃጠሉኝ። ሰላም ወይኔ ያቃጠሉኝ ናንቲ ንፋስ እንትን ይሰማል። ምን ሆነሽ? ናቲ ጉድ ሰሩኝ እነዚህ። አንቺ ውፍ በይልኝ። ሰላም አራችሁ ተባረክልኝ። ይሄን ከፍ አድርጊ አንቺ ልጅ አታካብጂ። እኛም እኮ አልፈነዋል። ጉድ አደረጉኝ። አንቺ ሰላም ነው። ዛሬ ትልቅ ስራ ነው የሰራነው። ከምር እንዴ በጣም ነው። እኔ እስካሁን እንደዚህ መሆንሽን ባቅ ነው። ምን ሆነሽ ነው እንዴ? በጣም እንትን ተራራ ምንድነው የሚያስጨው? አታካብጂ እስቲ ዝም በይ። ወንድ ፊት ለፊት እንደዚህ አይጮህም። ምንድነው ቻላር በማምሽ ናቲ ገደሉኝ። ናቲ ምን ሆነሽ ነው? ናቲ ምን እንዳደረጉኝ ያረክሽ ነው አንቺ? ናቲ ተው መድረቅ አለበት እንዴ? ምን ቁስል ነው? ምን ሆነሽ ነው? ዛሬ እንኳን ደስ አለ። ለበመጀመሪያ እንኳን ደስ አለ። እንኳን ደስ አለ ወንድሜ። በእውነት በጣም ትልቅ ክብር ነው ያደረግነው። በእውነት ምንድነው አወዛገባችሁኝ እኮ? ምንድነው እናንተ? ሀይሉ ምን ሆነሽ ነው? ሄዳችሁ ቤት ሄሊያችሁ ዛሬ ንፋስ ስራ ትክክ ስራ ነው። ምንድነው እናንተ? ቆይ አብዳችኋል እንዴ? አስገረዝናት ምን ያለው ማለት ነው። በጣም ትልቅ ነገር ነው። እስካሁን ድረስ አለመገረዟንም አልነገረችም። አትቀልዱ በማርያም። ናቲ አትንካት እንጂ እንዴ ቁስላለባት እኮ ያው እናንተ አብዳችኋል። ምን እያደረጋችሁ ሸናሽ ድረስ ነው። ከሸናሽ በኋላ ይተውሻል። ያመመኝ ነው። ምን አድርጋችሁኝ ነው? ያመመኝ ነው። ለአንተ እንዳልደውል አድርገው ሰላም አብደሻል። ታውቅልሃለሁ። ባካችሁ የቤቱን ዕቃ ጨረሰች። የቤቱን አንድ ሳይቀር ምን ይሄ እንደው የሚሰበር ቢሆን ማንኪያ ጭልፋው ሁላ አይቀራም። ናቲ ወደ ነው መራመድ አልችልም። አንቺ ልትሄድ በእናትሽ ዞር በይ። አንቺ ካንቺ ብዙ ታወራለሽ እንዴ? መራመድ አልችልም። የምራችሁ ነው እንዴ? አንቺ ምን ሆነሽ ነው? ሂዱ ተቃጠልኩት። አይዞሽ ኧረ ውፉ በይልኝ። እንደዚህ ሆነና ማለት ነው። ነገ ይደርቃል። ይደርቅ ነገር ነው። ብታይ ምንድን ነው ያደረጋችሁ? ና ይሄው ጉዷን ናና ኧረ በእናትሽ ይሰበራል። ለምን ቤቷ አንቺ ምን እያልሽ ነው? ቆይ አንድ ጀበና ለአንተ ክብር እኮ ነው የሰራነው እኛ። አንቺ የቀረ ነገር ነው። ትታሰራላችሁ፣ ሁላችሁም ትለቀማላችሁ። እሺ ነይ ተነሽ። ናቲ ቆረጠ። ምንድን ነው ያደረጉሽ? ምንድን ነው የሚቆረጠው? በእናትሽ ልቀቅ። አንቺ ሰው እየመሰልሽ ምንድን ነው? አንቺ የቀረ ነገር እኮ ነው ይሄ። ጉዷን እኔ መቼ አወኩኝ? ከመጀመሪያ ሲጀመር አንቺ እህቷ አይደለሽም። ሰማሻ? ነይ ሄዱ። ነይ ዕቃ ተሰበረ ብለሽ አንቺ በልጅቷ ህይወት ላይ ትጫወቻለሽ። ወደኛ ጎራ ተቀላቀልሽ። በቃ ከመጋባታችሁ ተወገደ። በቃ ኮሻሻ ምን ያደርጋል? ምንም ጥቅም የለውም። ይሄው ዕቃ ነው የቀረ ነገር ነው። እናንተ ሄዳችሁ ራሱ ታዘበቻት ብታይ አይቀርች ብርጭቆ አይቀር በዚህ ኑሮ ቆስሏል እኮ ቆስሎብኝ። አላምን ካለ ብፌ ስር አንድ ዕቃ ካለ ማለት ብቻ የተነሳ ነው ይሄ ሁሉ። እኔም በምን የተነሳ ነው? ልቀቂኝ። ትቡ አንቺ ነው ባንቺ ቢሆን የማይደረግ ነገር ነው ያደረግሽው። ይሰበራ ምን አገባሽ? ዝም በይ። ትቀልዳላችሁ እንዴ? አንቺ የልጅቷ ህይወት ላይ እኮ ነው የቀለደችው። እቺ ልጅ ነገር ስትወልድ ምን ልትሆን ነው? ምን ሆና ነው? ከወሊድ ጋር ማናታቸው ነገር የለም። መወቀስ አልችልም። መኪና ላምጣ? አስንካት። ትኩስ ነው። ምን እያደረግሽ ነው? አንቺ ከርበይ ደግሞ አንቺ ሴት ልጅ ነገር ካረጋችሁ በኋላ ታወራላችሁ። እንዲህ ነው እንዴ? ሄሎ ነይ ልትሸከምሽ። አትንካት
በኢየሱስ ስማ እኔ መቻው መድረቅ አለበት እነ ሲስተር ሁላ ምንድነው ኬዟ ምንድነው በምን የተነሳ አንቺ ያወቅሽ ነው እንደዚህ ያስተማሽ ለማዘር ደወልኩላት አይ አልተገረዘችም ላስገርዛ ስል እየሮጠች እያመለጠች አስቸግረኝ ነበር በልጅነቷ አንቺ የቀረ ነገር እኮ ነው ሌላ አመል ሊሆን ይችላል አንቺ ዕቃ ተሰበረ ብለሽ ልጅቷ አንቺ ራሱ ትታሰሪያታለሽ እሰይ ይስሙ እዚህ ጋር ተቀምጣ ምን ቆይ ለምንድን ነው ያወጣችሁ ከቤት ለምንድን ነው ያወጣችሁ ይሄ ንፋስ ነው መድረቅ አለበት ዛሬ ደርቆ ማደር አለበት ቆይሽ አንዴ ኧረ አታለቃቅሽ አይዞሽ እሱ እኮ ነው ያካብደው ዞር በይ መክሊት ፖሊስ ጠራለሁ ነው ሁላችሁም ትለቀማላችሁ ምን ይሆንሽ ነው አንቺ ይሄ እኮ ክብር ነው አራቢ ምን አገባሽ አንቺ ይለቅ አንቺ ነሽ የገዛሽ ምን አይነት ወራጅ በእግዚአብሔር ይከራከራሉ እህትሽ ብትሆን ማለት ነው እህትሽ ብትሆን እንደዚህ አታረጊ አንተ ብታገባት ራሱ አስገርም ምን አገባሽ ብለህ ትልካት ነበር ወደ ሰላም ዞር በይ አንድ ባንድ በዚህ ኑሮ ፖሊስ ጠራለሁ እግዚአብሔር ብልስ ብንጠይቀውስ መፍትሄው እኔ ደውላለሁ አራቢ አንቺ ወይ ነገር ወይ ደግሞ የሆነ ነገር የት ሆስፒታል ነው የወሰዳችሁ? እሺ ለምን አስነሳችሁ ታዲያ? ቆይ ካሁን በለ ይሄ ሆስፒታል ውስጥ የሚሰራ ነገር አይደል ባህላዊ ነው ልታሳስረኝ ነው እንደ ሆስፒታል ውስጥ ተሰራ ማለት ለምንድን ነው የማትታሰሪ በወንጀልሽ? አራኒ ምን አደረኩኝ? ምንም እኮ አላለ ያንተ ቆሻሻ ነው ወንጀል እንዳረሽ ታውቂያለሽ ለራስሽ ትቻለህ በቃ የሚደረገው መስኪና ታዲያ ነው ውሸት ነው ውስጥ ቆስሎብኛል ተና ምን ማለት ነው? እኔ እስከ እንቅልፌ ስነቃ ተነስቶ አንቺ ህፃን ልጅ ነሽ እንዴ? እኔ ምን አውቃለሁ? አነሱት እኮ እሺ ጋር ነው ያነሱት። አንቺ ስራ ነው አይ